ሻሎም ሻሎም፣ እንዴት ናችሁ? ዛሬም በአንድ ማህበራዊ ጉዳይ ላይ ተከስቻለሁ። ይኸውም ምንድነው? እዚህ እግዚአብሔር የጠራ አገልጋዮች ላይ የሚታይ የውስጥ ችግር ወይም ገመና ለአደባባይ ለማብቃት ያህል ሳይሆን ለመመካከር ያህል ባይሆኑ ብዬ ያልኳቸውን ነገሮች ለማንሳት ነው። ጥሪን የሚጠራ በተለያየ መንገድ እግዚአብሔር ነው። የተለያየ የአገልግሎት ጸጋዎችንም ለቤተ ክርስቲያን የሰጠ እግዚአብሔር ነው። ከነዛ ትልልቅ የአገልግሎት ስጦታዎች ወይም ጸጋዎች መካከል ደግሞ አንዱ የትንቢት ጸጋ ነው። ብዙዎቻችን እንደምናውቀው በብዙ ነቢያቶች ቤት ብዙ ሰዎች ክርስቶስን አውቀዋል፣ ወደ ክርስቶስ መጥተዋል፣ ወንጌልን ለማንበብ በቅተዋል፣ ሕይወታቸውን በንስሐ ለውጠው ደህንነታቸውን አግኝተውበታል። ምንም እንኳን ሰው ጠርቶን ባንሄድም፣ ምንም እንኳን ወደ ናይት ክለብ እንደሚገባ አይነት ሰው ለመጠጣት አስበን ብንገባም ክርስቶስ በትክክል የተሰበከልን እነኚህ ነቢያቶች ቤት ነው። በደንብ ስለ ክርስቶስም ያወቅነው ስለ መንፈስ ቅዱስንም የተረዳነው እንጠላው ከነበረ ወንጌል ነው። አስቀድመን ስናሳድድ ከነበርነው ወንጌል ነው። ክርስቶስን የተዋወቅነውም በክርስቶስ ሕልውና ውስጥም ለመኖር የታደል ነው። ሆኖም እነኚህ ነቢያቶች ቤት ባይታዩ የምላቸው አንዳንድ ነቢያቶች ቤት ደግሞ በመልካም ነገር እየታዩ ያሉትን ማንሳት ፈልጌያለሁ። አንደኛ ብዙ ነቢያቶች ቤት እኔ ተንቀሳቅሼ ለመዞር እድል አግኝቻለሁ። ትኩረት ሰጥቼ ሄጃለሁ እና እዚያ ያየሁት በአብዛኛው ወንጌል በደንብ አይሰበክም። ብዙ ነገር ከትንቢትና ከትሆናለህ፣ ትጠረምሳለህ፣ ታልፋለህ፣ ትበላለህ፣ ታገባለህ፣ ትወልዳለህ፣ እንዲህ ትሆናለህ፣ ብዙም የማይዘሉ እጅግ ብዙ ቤቶች ላይ ወንጌል ትኩረት ተነስቶ አይቻለሁ። እውነት ለመናገር አሁን በቅርብ ያየሁት አስቀድሜ ማልወደው የነበረ በወንጌል የሚያሾፍ ይመስል የነበረ ቲክቶክ ላይ ብዙ ስለ ሰውን ስም ማጥፋት የሚሰሩ ትውልድ የበዛበት እንደመሆኑ መጠን ወንጌል እንዳይታይም እንቅፋት የሚሆኑ አሉ። ወንጌል እንዲገለጥ ደግሞ እኛ መስራት አለብን ብዬ አምናለሁ። ነቢይ ምንተስኖት በኃይሉ የሚባል ወንድም እንደ አጋጣሚ አየሁ። በሆነ መንገድ እህቶቼ ከውጪ እንድሄድ ኢንቫይት አድርገውኝ አየሁ እና ወንጌል በእውነት እኔ ነቢይ ጥሌ የምንለው ኤቨርላስቲንግ ካልቸር ተምሬያለሁ። እዛ በጸሎት ህብረትም ሳገለግል ነበር እና በትክክል ስለ ክርስቶስ ወንጌል ለመስበክ እግዚአብሔር ጸጋው ያበዛለት ወንድም ነው። ከነቢያት ቤት ማለት ነቢይ ጥሌም እንግዲህ ነቢይ ነው የሚባለው፣ አይናቸው የተከፈተ የተገለጠላቸው ሰዎች ቤት ዛትማች ስለ ክርስቶስ ወንጌል ሲሰበክ አላይም። ነቢይ ምንተስኖት በእንባም ጭምር እውነት ለመናገር ያየነውን እንመሰክራለን፣ የሰማነውን እንናገራለን አይደለም የሚለው ቃሉ። በእውነት ወንጌል ይሰበካል። አስቀድሞ በፓስተሩ ይሰበካል። ከዚያ በመቀጠል በራሱ
በአገልጋዩ በነቢይ ምንተስኖት የሚሰበከው ስብከት ስለ ምድራዊ አይደለም፣ ስለ ዘላለማዊ ነው። ስለ ጊዜያዊ አይደለም፣ ስለ ወደፊት ነው። ስለ ተዘጋጀልን ዘላለማዊ የእግዚአብሔር እቅድ ነው የሚነገረውና ይህንን አፕሪሼት ማድረግ ከዚህ ደግሞ ሌሎቻችን ነቢያቶች መማር የሚያስፈልግ ይመስለኛል። ሁለተኛ ከመስጠት ጋር በተያያዘ ከመስጠት ጋር ነው እንግዲህ ብዙ ቤት ላይ ነቀፋ የሚነሳ እኔ ማየው። ይሄ ወንድማችን በነፃ የተቀበላችሁትን በነፃ ስጡ በሚል መርህ ጸሎት ላደረገበት ዘይት በገንዘብ አይሸጥም፣ በገንዘብ አይሸጥም፣ ለትርፍ አይሰራም። መስጠት የምትፈልጉ ካላችሁ፣ መባረክ የምትፈልጉ ለወንጌል ስራ ስጡ። እንደ ማንኛውም ቤተ ክርስቲያን ሊጠየቅ ይችላል። ነገር ግን አንዱ ሲነግረኝ ነበረ፣ ሰውየው በጣም ሱሪ ባንገት አድርጎ የሚቀበል አገልጋይ ነው። እንድጸልይልሽ ከፈለግሽ 10,000 ብር አምጪ የሚል 5,000 ብር ያመጣ ብቻ ነው ምጸልይለት ምናምን እያለ ድሃውን ከሀብታም የሚለያይ አይነት እንቅስቃሴ የሚንቀሳቀስ ሰው ነው እና ባሏ አያምንም። ወደዚህ ቤተ ክርስቲያን ይዛው መጣች እና እንደዚሁ አጨናንቆት አዋክቦ ይቀበለዋል። በተመሳሳይ ጊዜም ሲሄድ ዛሬ እንኳን ምንም ነገር ቢል አልሰማውም ብሎ ይሄዳል። ድጋሚ እንደዛ ሳያስበው ገንዘቡን አውጥቶ ይመጣል። እንዲህ ሲጨንቀው ብር ሳይዝ ይመጣል። ሞባይሉን ትቶ ይመጣል። በመጨረሻ ከሚስቱም እየተበደረ ይሰጣል። አለመስጠት አይችልም። በጣም አስጨናቂ የሆነ የመቀበያ መንገድ ስለሚጠቀም አገልጋዩ ማለት ነው። እዛ በኋላ ልጁ ተደውሎለት ከሕክምና ለካ ሳንቲም ውጦ ነው እና ለኦፕራሲዮን ምናምን ሊገባ ሲል አይ ምንም አያስፈልግም፣ ያ አገልጋይ ጥሩት፣ እንኳን ይሄን ሳንቲም ሌላ ነገር ያስወጣል እሱ ብሎ እንዳለ ሲናገር ሰምቸዋለሁ። እንዲህ አስጨንቆ ልዩነት ፈጥሮ በአገልግሎትም ያልተላክነውን ማድረግ አግባብ አይደለም። በነፃ የተቀበልነውን በነፃ ልንሰጥ ወንጌል ያዛል። እንግዲህ ስለ ስጦታ ስለ መስጠት ደግሞ ሰፊ ትምህርት አለ። በአዲስ ኪዳንም የሚደገፍ ነው። ነገር ግን በፍቅር የሚደረግ መስጠት ነው አይደለም። ደስ ብሎን የምናደርገው ስጦታ ነው። እግዚአብሔር ነፍሱ እስከ መስጠት ድረስ ከወደደን ያለንን ሁሉ እንሰጠዋለን ከሚል ፕሪንሲፕል ውጪ በመስጠት የሚገባ ጽድቅ የሚገኝ ርስትም የለም። አንዴ ራሱን ስለ ሁላችን ቤዛ አድርጎ ሰጥቷል። ይህንን እዚህ ቤት በእውነት ሲሰበክ ማየውም ይህንን ነው፣ ሲጠየቅ ማየው ይህንን ነው። እንዳውም ለድሆች ሲያከፋፍል ይውላል። እውነት ለመናገር ከአንዱ ለአንዱ ተቀብሎ ማለት ነው። ከራሱ ኪስ ኬት ያመጣል። ነጋዴ አይደለ፣ ሌላም እንትን የለውም፣ ገቢ ላይኖረው ይችላል። የሆነ ሆኖ ግን እንደዚህ ለተቸገረ እስከ መርዳት ሲደርስ ለድሃውም ለሀብታሙም ለቆሰለውም ለታመመውም ለጤነኛውም በእኩል እግር ሲያጥብ ሲያገለግል ስታዩ እውነት ክርስቶስ እኔ ክርስቶስን እንድመስል እናንተ እኔን ምሰሉ እንዳለው ጳውሎስ የክርስቶስ አይነት ስራ ሲሰራ በትህትና ታያላችሁና ይህንን ትህትናውን ይህንን እኩል የማገልገሉን ስጡ አትስጡ ጭንቅ ያለመኖሩን እውነት ለመናገር በትልቁ ደግሞ ወንጌልን ማዕከል ያደረገ እንቅስቃሴ ሲንቀሳቀስ ሰው ከማየት በላይ የሚያረካና የሚያስደስት ነገር የለም። እንግዲህ ለምንድን ነው አንተ እንደዚህ የተቆረቆርክና እንዲህ ለመናገር የበቃኸው ካላችሁ ይሄ ወንጌል የግለሰብ አይደለም። በእውነት
እውነት ለመናገር በተሰጠን ሁላችንም የምንጠየቅበት ነው። አንዳንዶቹ የወንጌል ጠላቶች ሆነው ተነስተዋል። እግዚአብሔር ስራውን የሚሰራ በሰው ነው። የነብይነት ጸጋም የእግዚአብሔር የስጦታ ጸጋ ነው። እግዚአብሔር ሲወድህ ሰው ይሰጥሃል ይባላል። እጅግ አብልጦ ሲወድህ ደግሞ ነቢይ ይሰጥሃል ይባላል። አይኑ የተከፈተ ሰው ወዳጅ አድርጎ ወገን አድርጎ ህዝብ አድርጎ ይሰጥሃል። ያ ሰው መንገድ ያሳይሃል፣ አቅጣጫ ያሳይሃል። እንዴት እንዲሄድ እንዲገባህ ታውቃለህ፣ ትረዳበታለህ። እና እዚህ ነገር ላይ የኛ ሚና ወንጌል የሚሰሩትን በትክክል የሚያገለግሉትን ሰዎች አታክ እንዳይደረጉ፣ ክብር ለሚገባው ክብር ስጡም እኮ ይላል አይደል እንደ ወንጌላችን። አፕሪሺዬሽን ነው ይሄ። በክርስቶስ ቦታ እነሱ መተካት አይደለም። ስለ ወንጌል የምንሰብክበትን ጊዜ ተሻምተን ለነሱ ማንነት ማግዘፊያ አይደለም። በእነሱ እየሰራ ያለውን ጌታ ማክበር ነው። በእነሱ እየሰራ ያለውን የጌታ ስራ አካል መሆን ነው አስፈላጊነቱ። እንዲህ አይነት ምክር መመካከሩ ብዙዎቻችሁ እኮ በግላችን የምናወራው ነው። ስለዚህ መሆን ካለበት መሆን የሌለበትን ትክክል ያልሆነውን ከወንጌል የሚጻረረውን ስራ እነኚህ ነገሮች እንዲያቆም ያ ወንድም አውቆ ነው፣ ያቺ እህት ተረታ ነው ይህን እያደረገች ያለችው። በምናገኘው እንግዲህ በተሰጠን አክሰስ ነው ሁላችንም ስራ የምንሰራ ወይ የምናገለግል እና እንመካከር ነው። የሰውን ስራ ለማኮላሸት ለማበላሸት አይደለም። ብዙ ቦታ ግን በገንዘብ የሚደረግ አገልግሎት አለ። ትህትና የጎደለው ሀብታምና ድሃ ለይቶ፣ ሌላ ደግሞ ወንጌሉን ሁሉ ትቶ ስለ በበልጸግና ስለ ምድር ህይወት ከፍ ብሎ ስለ መታየት የሚደረግ በርካታ ስብከት አለ። ይሄ ሁሉ ብናየው ለማለት ያህል ነው። እግዚአብሔር ከሁላችን